የዘንድሮን ኤግዚት ኤግዛም ሰብራችሁ ለመውጣት ስልካችሁ ላይ አፕሊኬሽን መኖር አለበት። ግቢ ኢንፎን የምታውቁ ስንቶቻችሁ ናቸው? ሰላም ውድ ቤተሰብ፣ እንግዲህ አስደሳች መረጃ ነው ይዤላችሁ የመጣሁት። ዛሬ ደግሞ ለ2018 ኤግዚት ኤግዛም ተፈታኝ ተማሪዎች በሙሉ የሚሆን ምርጥ መረጃ ነው ይዤላችሁ የመጣሁት። ግቢ ኢንፎ የሚባል አንድ በጣም አስፈላጊና ወሳኝ የሆነ አፕሊኬሽን በዚህ ሰዓት ተለቆ ስላለ እሱን አፕሊኬሽን እንዴት እንደምትጠቀሙ አንድ በአንድ አሳያችኋለሁ ማለት ነው። አፕሊኬሽኑን እንግዲህ ለመክፈት የመጀመሪያው ስራችሁ ዲስክሪፕሽን ቦክስ ላይ ያስቀመጥኩላችሁን ሊንክ በመጫን ቀጥታ ተገባላችሁ። ከዛ ልክ እንደገባችሁ ዩዘር ኔም እና ፓስወርድ ምናምን አስገብታችሁ ሬጂስተር ታደርጋላችሁ። በስልክ ቁጥራችሁና በስማችሁ ሬጂስተር ታደርጋላችሁ። ከዛ በኋላ ቀጥታ ሎጊን ያደርግላችኋል። ሎጊን ካደረገላችሁ በኋላ የምትፈልጉትን አገልግሎት መጠቀም ትችላላችሁ። ያ ማለት ከ500 ብር ጀምሮ ፕሪሚየም በመግዛት በጣም ብዙ ጥያቄዎችን መለማመድ ትችላላችሁ። ስለዚህ ይሄ 500 ብር በጣም ትንሽ ብር ነው። ነገር ግን በጣም ብዙ ነገር ነው የምትጠቀሙበት። ፈተና እንድታልፉ የሚያደርግ አንዳንድ ጥያቄዎችን ታገኙበታላችሁ። ስለዚህ የመጀመሪያ ስቴፓችን ቀጥታ አፕሊኬሽኑን ከከፈታችሁ በኋላ ወይም ደግሞ አካውንቱን ከከፈታችሁ በኋላ ምንድነው የምታደርጉት? ዲፓርትመንታችሁን ሰርች ማድረጊያ ቦታ ላይ ትጽፋላችሁ ማለት ነው። ስለዚህ በዚህ መልኩ ዲፓርትመንታችሁን ከጻፋችሁ በኋላ እስኪ ማቴማቲክስ ብዬ ልጻፍ። ማቴማቲክስ ብዬ ስጽፍ በዚህ መልኩ ይመጣልኛል። ስለዚህ ናቹራል ሳይንስ እና ሶሻል ሳይንሶች የሚፈተኑት አይነት ፈተና ሞዴል ያመጣልኛል ማለት። ልክ ስከፍተው ምን ይመጣል? በግራ በኩል ፕሪሚየም፣ በቀኝ በኩል ደግሞ ፕራክቲስ ቴስት የምታደርጉትን ጥያቄዎች ያመጣላችኋል ማለት ነው። ከዚህ ሰዓት እየቆጠረ ልክ ትክክለኛ ሲሙሌሽን ነው የሚነግራችሁ። ትክክለኛ ፈተና እየተፈተናችሁ እንደሆነ ነው የሚመስላችሁ ማለት ነው። ሰዓት ይቆጥራል። ሰዓት ማኔጅመንትም እዚህ ጋር መለማመድ ትችላላችሁ ማለት። በምን ያህል ደቂቃ ምን ያህል ጥያቄ እሰራለሁ የሚለውን ነገር ራሳችሁን ሜጀር ማድረግ ትችላላችሁ። ነገር ግን እኔ የምመክራችሁ 500 ብር የትም ታጠፋላችሁ። አንድ ካፌ ሄዳችሁ አንድ ሳንድዊች የማይገዛ ብር ስለሆነ 500 ብር በመክፈል ፕሪሚየሙን ከገዛችሁ በኋላ ቀጥታ ጥያቄዎቹን መስራት ትችላላችሁ። 120 ደቂቃ ይሰጣችኋል። ሙሉ ሞክ ኤግዛም ትፈተናላችሁ ማለት። ስለዚህ ይሄ በጣም ጠቃሚ መረጃ ነው ለኤግዚት ኤግዛም ተፈታኝ ተማሪዎች በሙሉ። ይሄንን መረጃ በቅንነት ነው ያስተላለፍኩላችሁ እንጂ ፕሮሞሽን አይደለም እየሰራው ያለሁት፣ ወይም ደግሞ የሆነ ነገር ተከፍሎኝና የሆነ ነገር ተደርጎልኝ የምነግራችሁ ነገር እንዳልሆነ እንድታውቁ ፈልጋለሁ። እና በመጨረሻ ላይ ሰብስክራይብ፣ ሼር እና ፎሎ ማድረግ እንዳትረሱ። አመሰግናለሁ። መልካም ቀን።